አታስብ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ይሆን ነው አንተ? ምን ላድርግ እንትን አየሽ ሳይሽ እንዴ ዝም ብሎ ጉንጭሽ እንደሞላ ብሎ እንደው ቅላትሽ እንደ ትርንጎሎሚ ዝም ብለ ግምጥ አድርጋታለኝ እንትን አልኩኝ አየሽ። በስመ አብ ወወልድ ወመንፈስ ቅዱስ። ሊበሏት ያማራቸውን አሞራ ዶሮ ነሽ ሏት አላሉ ከላልኝ ምንድን ነህ አንተ? ክላስ ምንድን አይነት ነገር ነው በላቸው። ብርጨት በዚህ ኃላፊ ሰውስ መጥቶ እግር ቢጥለው ምን ይላል? እንደው ምን ይደረግልህ ነው እንደምትሆን? ሰው የለም እንኳን ሰው ወፍም የለም። አሁን ስመጣ ሰው የለም እና ቢኖርስ ባይኖርስ አንተ ምንድን ነህ? ምን ቤት ነው ምንድን ነው አሁን እንደሚያደርግህ? እንደው ገብቶሽ ሳለ ነው እንትን እንደዚህ እንግዲህ ገብቶሽ ሳለ ምን ነው የሚገባኛ? ጨዋታችን ነው እንጂ እንዲህ ቅርርባችን ነው እንጂ ሌላማ ምን ቆይ እንጂ አንተ ምን ሌላ ነገር ሌላ ጉዳይ አስበህ ነው እንዴት እንደሚያደርግህ? ተባረክ እግዚአብሔር ይስጥ። እንዲያው አንቺም ታሰብሽበት እንግዲያማ በቤት እንደብንጭዋጉት አረክላ አንተ ምን አይነቱ ወራዳ ነው? አያ ምን ነው የተከበርክ ባለ ትዳር አይደለህም? ትዳር ይሁን እንደው እንሳኔ እንዴት መቼም ያው ሰው ተሰው ነው ብዬ ነው እንጂ አንቺም እኮ እንደው ብቻሽን እዚህ በስማም ወልዶ እንዴ ጉልበትሽን እኮ እንዴት አቀፈሽ እያደርሽ ኧረ ምን ምናምን ይቀርፍ እና ቢሆን ምን እንዳወጣ እኔ እኮ አስበህልኝ መስሎኝ እኔ እኮ እንዲያው የእውነት ወንድምነት እና ሌላ ነገር ብለሽ እኔ ሙች እንዲያው አስቤልሽ ነው የምልሽ። እኔ ተኝቼም አንቺን ነው ማስብ። እንዲያው ብርቄጓ ምን አባዴ እንዲያው ምን ልሆንላት እንዲያው ምን ላርግላት? ኧረ በል አሁን ሰው እንዳይሰማ ይሄንን አመልህን ይሄንን መልከስከስከን እንኳን ብትውደና መልከስከስ ብለሽ አይ እኮ መልከስ አይደለም እኮ በልናት አሁን እንዲያው ማንም እንዳይሰማ ሙልጭ ብለህ ከዚህ ቤት ወጣሁ። ዋ ይሄንን መልከስከስከን አልተውም የምትል ተሆነ ግን ብድግ ብዬ ሂጅ የተበጅል ነው የምናገር። ኧረ ተበጅል ደግሞ እንዴት ምን ብለሽ ነው የተበጅልስ የምትነግሪያት አንቺ እንጂ ምን ብለሽ የምትሆነውና የምትደረገውን ስራህን ምን አደረገ ልትያት ነው? እስቲ በይጅና እንግዲህ ገንዛ ደጇ ላይ ሂጅና እንግዲያማ እንዲያው እሱ ሳያረገውን ብላ ነው አንቺን አግኝታሽ ነው የምትምርሽ። መሀል ወገባ ገዳሽን ቆርጣ ትጥልሻለች። ከዚያ በኋላ ሞተ ነገሩ በይ እና እንዴው ታንተ ጋር እዚህ ስልከሰከሰ አንድ ነገር ሁኜ ተምገኛ አንተ እንዴው ሰው ወገባ ገዲያን ቆርጣ ልትለኝ አይሻለኝም? እንግዲህ በርቄጓ እንግዲህ የሚጥምሽን አንቺ ታውቂዋለሽ። ከመዋረድህ በፊት ግን አፍህንም እጅህንም እግርህንም ሰብስበህ ተቀመጥ ነው ተቀመጥ። አይደለም እንዴ ሴትነቷ ወጓ ይዛሽ ነው እንጂ ሲውልሽ ሁሉንም ጨዋታይቱን ተቀራርበን እንጨጓጎታለን። እሞች እመጣለሁ ለብልሽ ወደ አመሻሽ እመጣለሁ። ወደዚህ ቤት ድጋሚ እመጣለሁ ብለህ ግርህ እንዳታነሳ የታሰንሳ አሁን ወራዳ ውርደታ ነው። ሙሽ ተሸኳን ጊዜ እንትን ብሏል ፈርል ብላለሽ። ራይ ድረስ ነገር እስማ ወልዶ ፈስቅዱስ ዋ የሰው ድጋሚ መጥቶ እዚህማ እንደው ሌላ ነገር ውስጥ ተመግባቴ በፊትማ እጅ ለትበጅ መናገር ነው ያለብኝ። አንቺን ይዘቀምጥ ሆነ ሌላ ነገር ተሚሆን ነገር ያታመነች አለ ታላመነች እዚህ ሀገር ትበጅል እንዴት አደርሽ? ዛር መስጊያ የላ አረፈዳች ደህና ነሽ ወይ? ደህና ነሽ አንቺ? ደህና ነሽ ወይ? እንደምን ነሽ? ወደ ቤት ዛር መስጊያ ነው ወደ ቤት። ኧረ ተይ ወደ ቤት ሳልገብቼ ነይማ ልጅ ምን ነይማ ዋ አንቺ ዛር ሳይከፈው ደግሞ በዳሪ ምን እንደሆነ ኧረ ነይማ ተይው ነይማ ቸኩጄ ጉዳይ ነበረኝ። ነይማ ምንድነው በደህና ነይ እስቲ እዚህ ነይ እስቲ እዚህ በደህናሽ ነው ወይ? ለምንሽ እንዴት ደህና ምን ደህንነት አለ? እንዴትም ሆኖ ጉድሽን ልንገርሽ ጉዳችንን ልንገርሽ ብዬሽ ነው እንጂ አመጣጤ የምን ጉድ ነው? ምን ቆረጡት? ምን መጣብሽ አንቺ? ነገር ሰተት ብሎ ይመጣል እንጂ ነገር አንቺ እንጂ እንደው ይሄ በላቸው የሚያደርገውን ነገር እንደው ታውቂያለሽ ትሰሚያለሽ? ግን እንዴት ነው ነገርሽ? በላቸው ለነገሩ አንቺ አትሰቢ ምን አረጋች አንቺ እናቴን የስ አይዞሽ ሲለኝ እናቴ ሲወጣ ሲገባ ባጨደው በውድመው እንዲያ በቅጃላ አይዞሽ ሲለኝ እናቴ ጀርባ ሙቆኝ እውነት ወንድም አገኘሁ የእውነት ደህና ጎረቤት አለኝ ብዬ እናቴ አሽካካለሁ እንደ ጨብደሮ ይሄን ሁላ ጉድ ማህት አባት ያውቀን እንዴት ምን አረጋሽ? ምን በደልሽ? ምን እናቴ እሱ ለካ እናቴ ሌላ ነገር ኑሯል ሐሳቡ። ዛሬ እናቴ ዘሎ መጥቶ ቤት ድረስ ሰተት ብሎ መጥቶ እጄን አልጨበጠኝም መሰለሽ? ስማም ወልዶን ፈስቅዱስ ማለት እንዴ ማን ነበር ያልሽኝ? ሰውዬው ማን ነው ያልሽ? በላቸው ነው እንጂ ያልኩሽ። በላቸው ማለት የኔው በላቸው እና እንግዲህ ሌላ ምን በላቸው አለ? እንዴትና ጨበጠኝ ማለት እንዴት ነው? እጄን ስትይ እንዴት ነው አላውቅ ብለሻል። ግዴሽ ምን ጨበጣ ነው ምንሽ? እኔ ሴትነቴን ተመኘው እኮ ነው አንቺ የኔ በላቸው ነው እንዴ?
ይሄን ይበላቸው እንግዲህ እናቴ ሌላ በላቸው ማታባት ያለ በስመ አብ ወወልድ ወመንፈስ ቅዱስ አዶም ነክ ብርቄታ እንጂ እንደ በልክ አድርጊው እንጂ አንቺ ቅዱስ አራውለትሽ ነው ልክም የለው ልክም የለው እውነትሽን ነው ምን ልክ አለው እናቴ አፍ የሚጎርሰውን እጅ መጥነዋል አሉ እንዴት ያለ መቀደድ ነው አንቺ ተንጂ በቀጣ አድርጊው እንጂ ሰው እንደዚህ የሰው ስም ማጠልሸት ምን ያደርጋል በላቸው የታረፈዳችሁ ደናሽና ረፈች ደናነን የታረፈች ደናነሽ ደናነን ደናነን በላቸው አውሪው በላቸው ወራ በስመ አብ ወወልድ ወመንፈስ ቅዱስ አንተ ዳኛ ዋ ምንድነው ምን ሆነ ኮቴ ለምን አረን ያሳለኝ አንተ መች ጆሮ አለህና እንጂ ዋ ስደነግጥ እኮ ማረገውን አላውቅም እንደ አውድማ እህል ባነፋፈስስ ምን ሆነ ነው ኮቴ አስማተስ አይ አንተ እኮ ማንፈስ እንደው እንዲያ ዱሌት ላይ እኮ ደና አትመስለኝ እንዴ ምን እያረክ ነው ማን ነኝ አራ ዝም ብዬ በላይነሽን እያየኋት እኮ እንጂ አረክ እያያት እንደሆነ ማየው እንደው እንደዚህ ጅራህን ምቆላ እንደው ምንድን ለሞን ፈልገ ነው ብዬ ነው እንጂ አራ እዝም ይህ ምን በሷ የሚታይ ነገርስ ምን አላት እንደው ጉዟ እንደው አረማምዷ ግን እዩኝ ይላል ትምት እንዴት የወንድም ሚስት መሆኗን ረስተ ነው እንዴ የወንድም ሚስት እና ምን አረጋት ብለን የወንድም ሚስት ነው የወንድም ሚስት እንኳን አንተ ባለ ትዳሩ እኔ ራሱ ጋለሞተው እኮ ቀና ብያለኝ የምሬር እኮ አይዳኝ እንደው ምን ትዳር በለው ትዳር እንዴት ነው ትዳር ወይ ትዳር እንዴት አይነት ሰው ነው ግን አረ ትዳር ምስባገህ እንደው አንተ ዳኛ አሁን እኮ እኔ እኮ በቃ አልቻልኩም አልሆነልኝም እኮ እንዴት አልቻልኩም ስትል አልሆነልኝ እንጂ ዝም በይ እንደው ሰው የሚያወራው እንደው ደህና የሚዋጥ ወሬ ነው እኮ የሚወራ እንዴ የሚዋጥ ነው እንጂ እንዴት አይነት ነገር ነው በዚያ በሩቅ ውስጥ ነው ግድ የለም የለመደው ነው እዚህ ባጥና ጉሮሮውን ተቀምጠን አንቺን ተመኘ ሴትነትሽን ያውም ደግሞ አይውልሽ ተበጅ እኔ እኮ ነገ ተነገ ወዲያ ከሌላ ሰው ታምሰሚ ዛሬ ነው እውነቱን ልንገርሽ የለም ገና ወሬ እንደያዘ ሰው ደግሞ አይውልሽ ዝም በይ ነገ ሆነ እንደዚህ ሆነ ሲባል ሀገር ሲያላፍሰው ይሄንን አረገች ብርቄ ብለሽ ስሜን እንዳታንጠለጥዩ ብዬ ልንገርሽ ብዬ ነው በላቸው አንቺ ዘንድ መጥቶ በሩቁስ ምሽ አንቺ ዘንድ መጥቶ እንደ ትንሽ እህቴ ነው እኮ እዚህ ጉበን ተቀምጠሽ እንዴት ያለ ነው እየመስሎኝ ልንገርሽ ብዬ የለም ዝም በይ አፍሽን ያዡ እንደሰማው አረገውማ ሰው አላበሰው እናቴዋ ተበጅ እኔ እኮ ኋላ ይኸውልሽ ነገሩን ተሌላ ሰው ስትሰሚው ይሄን አረገች ብለሽ እንዳታነሽ እውነቱን ልንገርሽ የሆነውን ነገር ልንገርሽ ነገር ያዝ መስሎ ነው ተሄደው ሻጮ እንዳይሆንብሽ እንግዲህ ሰውዬሽን ሰብስቢ የለም ኋላ ሌላ ነገር ውስጥ እንዳንገባ አልመጣብሽም የለም አልመጣብሽም ይጨበጥ ወይ መጣብኝ እንጂ እናቴ ነው እንጂ መጣብኝ ወንድም ነው ብዬ እኔ ደግሞ እናቴ ተሰጣስለ ሰው ነው መስሎ እኔ እንደሰማሁሽ ይቅርታ በላቸው እንዲያረግ ኋላ ግን ይኸውልሽ ኋላ ሌላ ነገር ውስጥ እንዳንገባ ምን እንደዚህ እኔማ ምን ልልሽ ሰው አላበሰው አይታመም አንቺ ዘንድ እንጂ ምን አለ ብሎ ነው አንቺ ዘንድ የሚመጣ እንቅፋት ምን እንደው የምድር ልብስ ደግሞ አንቺ ምን ሰው ሆነሽ ደግሞ ውሽማ ልትጋዢ ደግሞ ወደ አንቺ መጣ ወይ አለ ምን ነገር ያገሬ ሰው እንደው በርቄ እንደምን ነሽ በላይ ነሽ እንዴት ነሽ ደህና ናችሁ አንቺ እንዴት ነሽ እንደምን ናችሁ አለ ቆይተሽ ነው ብቻሽ የምትነጋገሪያ ኧረ ገዲያ ኧረ ተይኝ እስቲ አንቺ ምን ኧረ ተይኝማ እናቴ አንቺ ፊትሽ ሁላ ተባውጣለክ ኧረ ጌታውን ታልናቁ አጥሩን አይነቀንቁ ይባላል ምን ነገር ነው እንደው አንቺ ምን ያህል ቢሰልለኝ እንደው ምን ያህል ቢንቀኝ አደራሽ እንደው የኔውስ የኔ ነው እንደው ሚስት ተብጌቱንስ እንደው ምን ያህል ቢንቃት ነው አደራሽ እንደው ምን መጣባችሁ ያወራዳ ነው እንጂ ያለ ክስክስ ወራዳ ያበላችሁ ነው እንጂ አንቺ ደግሞ የተነሳበት አላችሁ እንዴት ምን አለ ምን ሆነ ያለ እንዴት ነው እኔ ደግሞ ተወገኛይቱ ባውድማው ሲመጣ ባጨዳው ሲመጣ አይዞሽ ብርቄ ሲለኝ እኔ ደግሞ እንደው ጋሻ ወንድም አገኘሁ መከታ አገኘሁ ብዬ አንቺ ጀርቢያን ሞቃለኝ እውነቴን ነው የምልሽ እንደው ወንድም እንደው ጎረቤት አገኘሁ ብዬ አንቺማ መቀር እንዴት አሁን እናቴ ኧረ እንደው ምኑ ነው የሚነገር እናቴ ምኑ ነው ታፈስ የሚወጣ እንዴት ብሎ ይኸውልሽ ዛሬ ኮተት እያለ እንደ ሰባራ ውሻ እየተንኳተተ መጣ ምን ደው
እዛ መከቻከቻት እንትን ነበረች። ተጋኑ ምኑን ላጣጥር እንጂ ራ የተፈርዶ እንዴት አንተ ተጋድምሽ እጥር ቢታጠር እንደው በማለዳይቱ እንዲያ ነው እንጂ በሰዓት ነው እንጂ ታማ መሸሽ እና ወደ አመሻሽም ቢሆን እንትን እላለሁ እኔ ከብቱ ሲመለስ እዛ ዝም ብሎ ሰው እንደሌለው እንደፈለጋቸው ያያረጉት እንትን ብለዋል እና አቅዳው አንድ ቀን ጌሾይቱ የምትታጠር ናት። እንደገና አብራዛፉ ፊላማ አለ የሚታጠር እቅድ ያወጣህ አንድ ቀን ማለት ወጣህ አጣጥረው ቀስ ብዬ ነው እኔ አጥራ ያየሽ ወደ አመሻሽ ነው አሁን ስራው ምኑም ይመጣልኝ ያየሶስ ምን ይመጣ ያየሶስ ምን እንደገና ወደ ቤት በመመለሻው አንተ ደሞ በእኔ ስራ ደሞ ማናባቱ ያገባል ምን እንደፈለገ ያደርገውስ ወራን ያለ ሰዓት ግብኛ አትውጣ ነው እኮ አልኩኝ። እንዴት ነው አንቺ ቅጥሽ ምን እዚህ እንዳንቺ ስርኮተኩት እንትን ማለት አለብኝ ማለት ነው ወይስ እንዴት ፈልገሽ አትግባ ትውጣ ብዬ ነው እንዴ? ታለ ሰዓት ነው ያልኩህ እንጂ እኔ ለምን ታለ ሰዓት ምን ደሞ የስራ ሰዓት ደሞ ስራ ደሞ ምን በፈለገ መስራት ነው እንጂ አንተ እንጂ በል እስኪ በጊዜ ና ሁሉንም በጊዜ ና ብርቄ አቸ ብርቄ ማን ነው? በዚህች ጓዳ ሆነሽ ነው ምን አንተ ሰውዬ እንደፈከርክ መጣህ ተመልሰህ ደግሞ መጣሁ። ደህና ነሽ? ቆይሽ? ደህና ነኝ። ምን ሆነህ እና እሰይ ነይ እንጂ እስቲ ነይ እስቲ እንጨዋወት እስቲ ሙያ ይዤ በላቸው ልጅ ሙያ ይዤ ሙያ ግባ። ኧረ እኔማ እንዴት ብዬ እገባለሁ? መጥቶ ነው እንጂ ሽመል ተቀብሎ ከዘራይትን ተቀብሎ ና እንጂ ግባ የሚባል በዳር ያቁመሽ እንዴት ያላችሁ ምን ነይ እኔማ እስቲ ይደርሳል። ብርቄ አንቺ ነይ እንጂ እና ይደርሳል እኮ እሱ ይደርሳል ግን ግባ እስቲ ኧረ እኔማ ምን መግባቴማ የመጣሁበት አይደል ተት ይቀር ብለሽ ነው እንግዲህ ምን ብለህ ተመጣህ? እኔ ምንም ማረግ ነኝ? አዎ ታባሽን ሸንድፍሽ ቅድሙንም እኮ ዝም ብለሽ እንዲያው አምሮሽ ኧረ ነይ ነው እንጂ እኔ አሁን ነይ መጣሁ ግባ። እኔስ እገባለሁ። በይ አሁን እኮ እንደምን ግባ። እዚህ ደጃፍ ላይ ተንተቀመጥ ልገባ ነው ደጃፍ ላይ ላላፊ ላግዳሚም ላይታው ተባይ ነይ አብረን ነው እኮ እና መጣሁ በል ግባ በል ሳይ ተመስገን ነው እንግዲህ አሁን እንደምንም አድርጌ አንድ ቀን ታቀምሷት በኋላ ተዚያ በኋላ እኮ በሷ ብሶ ቁጭ በቃ እያንዘረዘረ ነው እንደውም ቤት ድረስ ነው እያሽከነን የሚያመጣት። አሁን ዝም ብዬ እንደ ብድ የቤቱን ዕቃ እያወጣሁ ጣሉት። ይሄ እንደው ምን ላደርገው ነው እጄ መጣሁ። ወራ አንቺ ነይ እስቲ ነይማ ነይ። እሺ ሳይ ገባህና በይ ብርቄ ነይ እስቲ ነይልኝ እስቲ በላቸው በል ዋጢቱ እየፈላች ነው። እሷን ላፈላላና ወጥ ብታዩ ግድ የለም ዝም ብለሽ ኧረ እሱማ እዚያ እንብላ እንጂ ይዤው ልምጣ። ከዛ በኋላ ከበላን በኋላ ይደርስ ነበር እኮ እንትን ታነ በኋላ በል ይደርሳል። እሱስ እናዚህ ነኝ እፍፍ ልበለውና መጣሁ ይዤው በል እንዴት ተዘጋጃጅ ግን አንተ እኔስ ዝግጁ ነኝ። እኔ ባትጀበት የመጣሁት አይ ወንድሟ አይታት አላመነችኝ እንደው እውነት አሁን ምንድን አንቺ ተበይ አንቺ ምን ያዘት ነው እንግዲህ ብትይኝ ደህና ነው። ምንድን ምን ቀረሽ ደግሞ ምን ነገር ነው አሁን ምንድን ቀደም ተናግርሽ ሆነልሽ ደግሞ ምን ቀረሽ ምን ልትይ ነው ደግሞ የምንጀው ስም ታጠፊው ቀደም እጅሽን ተያዝሽ አሁን እግርሽን ደገመሽ ነው ምንድን እና ምንድን ነው እስቲ መጀመሪያ ይኸውልሽ እንግዲህ ይውና የሚሆንም ተሆነ ይሆናል የማይሆንም ተሆነ አይሆንም ትይኛለሽ። እንግዲህ እንደ ሁኔታው ይሆናል። በል መጣሁ ባር ነው አለ እንትን በይና
ሁኔታ የለ አንቺ ብርቄ እስቲ ነይ አንቺ ብርቄ እንዴት ነው? በዛው የሆሽታ ሆንሽብኝ እኮ ተሰናዳ ብለሽኝ እኮ በዛው ጠፋሽብኝ። ምን ተሰናዳ? አሁንም ተሰናዳ። ገና አልጨረስክም ስንድት። ተሰናዳማ ጉድሽ ያንቺ ጉድ ምን ሊያደርግ መጣ? ጉድሽ ምን ሊያደርግ እንደመጣማ ይኸው የሚለውን እየሰማሽ ነው። እንደው ታይዋለሽ ገና ሞተር የምን ሞተር ነው? ወፍጮ ተክልሻል እንግዲህ። እሱ ሊተክል ይሁን ተክሎ ይሁን እኔ ምን አውቃለሁ? እሱንማ እንግዲህ በአንድ ላይ ተሰናድቻለሁ። ሁሉ ምን ነው ልቄያለሁ እንጂ ትናወላ ልቄያለሁ። እኛ እጄሽ እንትን ብዬሽ እናቴ ትበኝ እኔ መጥ ምን እያደረክ ነው? እኔማ ውሃ ጠምቶ ሲጠማት ውሃ ጠማኝ። እጄሽ ውሃ ኧረ ዝም ብዬሽ አሁን ራሴን አሞኝ እግሬን ሁላ ሲቆረጣት እንደ አጋጣሚ በዚህ ሳልፍ ይኸውልሽ እሷ መንገድ ወጥቼ ትበኝ